ሄሎ ጠቅላይ ሚኒስተር ጽሕፈት ቤት አበበ ነኝ። እባክዎ ልርዳዎት? ይሄ አብይ ስልክ አይደለም እንዴ? ማን አሉኝ? አብይ። ይቅርታ፣ እንደዛ የሚባል ሰው በዚህ ስልክ አያገኙም። አሃ፣ ከዚህ ቀደም በዚህ ስልክ አገኘው ነበር። ዘርፋችሁት ነው? ይህ በጠቅላይ ሚኒስትሩ ጽሕፈት ቤት የጠቅላይ ሚኒስትሩ የግል ስልክ ነው። ታዲያ ጠቅላይ ሚኒስትሩ አብይ አይደለም? ይቅርታ ጌታዬ፣ ጠቅላይ ሚኒስትሩ ሙሉ ስማቸው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ሰርለቻ ቀልቀሎ ሰርለቻ። ምን አሉኝ? ወገኛ ነህ? ይቅርታ ጌታዬ፣ እኔ ጠቅላይ ሚኒስትሩ የፕሮቶኮል ሹም ነኝ። ፎርዛት ማተር ወገኛም ነህ? ይቅርታ፣ ማንን ፈልገው ነው የደወሉት? አብይን አቅርብልኝ። እንደዛ የሚባል ሰው እዚህ የለም። ኦሆ፣ ጠቅላይ ሚኒስትሩን አቅርብልኝ ነው የምልህ። ጠቅላይ ሚኒስትሩ ሙሉ ስማቸው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። እንደ ነገርከኝ እኮ ማዕረግ እያቅጠለጠሉ መጥራት ሙያ መሰለህ እንዴ? በላውን አቅርብልኝ። ማንን? ዋቻ ጉድ! ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። ቀጠሮ አሉት? የምን ቀጠሮ? ክቡር ጠቅላይ ሚኒስትሩን ያለ ቀጠሮ ማግኘት አይችሉም። እችን ይወዳል መንግስቱ። አንተ ርዝራዥ ፌውዳሊስት ማን እንደሆንክ አውቃለሁ። እችን ይወዳል መንግስቱ ነው ያሉት? አዎ፣ አወከኝ። እችን ይወዳል መንግስቱ ስሞት ነው? ወይኔ መንግስቱ። ይቅርታ ጌታዬ፣ ትክክለኛ ስሞት የትኛው ነው? መንግስቱ ኃይለ ማርያም ነኝ። አንተ አናርኪስት። መንግስቱ መንገድ ደርጉ? አዎ። ምን ነው እንዴ? አንቱ አልሞቱም እንዴ እስካሁን? አንተ ድብን በል ሟርተኛ። ለምንድን ነው የምሞተው? ፎርዛት ማተር እኔ የእናንተን ሞት አያለው፣ እናንተ ግን የኔን ሞት አታዩም። ያኔ ህዋትን እንደዛ ብሎ ተሳክቶሎታል። አሁን እንኳን እንጃ አረጁ መሰለኝ። በላውን አብይን አቅርበው። ይቅርታ ሙሉ ስማቸውን። አንተ አናርኪስት አቅርበው ብያለሁ። እሺ መስመር ላይ ጠብቁ። ሰላም ጓደ ሊቀመንበር። አብይ። አቤት። እንደው አብዮታችሁ ሰው አጥቶ ነው ይህን አናርኪስት ስልካን ያደረጋችሁት? ኧረ ሰው ሞልቷል ጓድ እኮ። እነ ዳንኤል ክብረት እነ ሰርጸ ምን ይሠራሉ? ይህን እንኳን ይስሩ እንጂ። እሺ እንደዛ እናደርጋለን። እርሶ እንዴት ኖት? አለን። እኛ ምን እንሆናለን? ባለቤቶ ባንቺስ ሰላም ናቸው? ሰላም ናት። ዛሬ እንዴት ተገኙ? ምን እግር ጣሉት? እኔማ ስለዚህ ምንድነው ያላችሁት ስሙን? የጫካ ቤት ገለመኔ ልጠይቅህ ነው አደዋወሌ። ጫካ ሃውስ። በአማርኛ ጫካ ብለህ ከጀመርከው ሃውስ ብሎ ቋንቋ መቀየጥ ለምን አስፈለገ? ጫካ ቤት አትለውም ነበር? ኖ ፖለቲካ ነው ጓድ ሊቀመንበር። ቤታችንን የምንሰራው ለሎካል አይኖች አይደለም። የኢትዮጵያ haddii aadan qof ciil u qabin alaabta ha qaadan beenku ma sheegaa malabka ha qaadan fiiri malabka waxa loogu talagalay ninka ragga la ciilay oo la dhaha maxaa isku haysaa maxaa ga qaadi kartaa ninka lahay aa loogu talagalay alaabtan been idin sheegay wax la qariyana ma hayo horta ህዝብ የሚኒሊክ ቤተ መንግስትን አሳይቼው በርሱ እየተገረመ ነው። ይህንን የምንገነባው ለኢንተርናሽናል አይኖች ነው። ሳተላይት ሲቲ እኮ ነው የምንገነባው ጓድ። ምንድነው ደግሞ እሱ? ሰው ሰራሽ ሐይቆች ይኖሩናል። ፋንሲ ሆቴሎች፣ ቤቶች ይኖሩናል። በቴክኖሎጂ የረቀቁ ብዙ መገልገያዎችን እንገጥማለን። ምን አለፋውት ኒውዮርክን ነው አዲስ አበባ ላይ የምንሰራው። ስንት ልታወጡበት አሰባችሁ? እስከ 500 ቢሊዮን ብር ይፈጃል። በኃይለ ማርያም ሞት ይሄ ሁሉ ብር ከየት ነው የሚመጣው? የውጭ ወዳጆቻችን $2 ቢሊዮን አካባቢ ፈንድ ያደርጉልናል። አንተ ምን ሰጣቸው ነው እነሱ ፈንድ የሚያደርጉ? ግድ የለም ጓድ መንጌ፣ ሲያልቅ መጥተው ይጎበኙታል። ወዴት ነው ጥያቄን የምትሸሸው? ምን ጠየቁኝ ጓድ? አንተ ምን ሰጣቸው ነው ወዳጆቼ ይህን ሁሉ ገንዘብ የሚረዱ? ያው ምን ብቻ ሲያልቅ መጥተው ያዩታል። እርግጠኛ ነኝ ይወዱታል። አብይ። አቤት። የደበከን ሚስጥር አለ እንዴ? አረ የለም። የምን ሚስጥር ጓድ? እኛ እያንዳንዱ እርምጃችንን የምንራመደው በግልጸኝነት ነው። ታዲያ ለምንድን ነው የምክር ቤት አባላት የጫካ ቤቱ ከየት በመጣ ገንዘብ ነው የሚሰራው ሲሉ አትጠይቁኝ ያልካቸው? ኧረ እኔ አትጠይቁኝ አላልኳቸውም። እናንተን አንጠይቃቸውም ነው ያልኳቸው። ያው እኮ ነው። ዛሬም ግልጽ ባልሆነ የፕሮጀክቱ የገንዘብ ምንጭ የምክር ቤት አባላት ለምቦጫቸውን እንደዘረገፉ ሰምቻለሁ። የት? የኛ ፓርላማ? አዎ። እነሱ ደግሞ ለምቦጫ አላቸው እንዴ? የላቸውም እኮ ጓድ። ደግሞ ያኔ አጨብጭበው ነበር የተቀበሉኝ። ሳይገባቸው ነው። ምን እንዳልካቸው ሳይሰሙ አጨበጨቡ። ስትወጣ ቅር አላቸው። ያ አይደለም እንደሆነው ጎበዝ። ሐቅ ነው ካላችሁ በጭብጨባ ገለጡልኝ።
እሺ አይ እኔ አይመስለኝም አጨብጭበው አፋጭተው ደስ ብሏቸው ነው የሸኙኝ አንዳው የነሱስ ሲሆን ገበሬው እህል የምዘራበት ማዳበሪያ አጣው እያለ ለቤተ መንግስት ይህን ያህል ገንዘብ ማውጣት ተገቢ ነው ጓድ ሊቀመንበር ከፍትፍቱ ፊቱ ይቀድማል ገበሬ ቢያበላን ፍትፍት ነው ቤተ መንግስቱ ግን ፊት ነው የሚያሳምረው ፎርዛት ማተር የህዝቡን ስነ ቃል ነው ወደ መሬት ያወረድ ነው እንደዛ ነው ጓድ ባለ መጨረሻውን ያሳየኝ የማንን የኛን ነው የቤቱን የሁለታችሁንም አይ የቤቱን ያውታል እኛ እንኳን መጨረሻ የለንም ወይ ለልጆቹ መጨረሻቸውን ይውልኝ ይባሏቸው ባለሰላም ቆይ እሺ ጓድ ሰላም ሁኑ በቃ እንዲህ እየደወሉ ይጠይቁን አይጥፉ